ዳበርጃን ሰላጣ ወደ ኪችናችን ተመልሰናል። ዳበርጃን የሰላጣ ሽንኩርት ፐርሲሊ ለሰላጣ የሚሆን ጠንከር ያለ ቲማቲም፣ የፈረንጅ ቃሪያ፣ ኪያር እነዚህ ጫርገን ማጠብ አለብን። ንጽህናቸው መጠበቅ አለበት። ጫጭኑ ነው የምናደርገው። እንደዚህ ቀጠን ቀጠን አድርገን መጥበስም እንዲመች ለሰላጣውም ደግሞ ቀጠን ያለ ሆነ አለበት። እዚህ ፍሬ የሌለው ዳበርጃን ምሬት ስላለው ብዙ ውሃ ስላለው ምሬቱም እንዲወጣ በዛ ያለ ውሃ አድርገን ጨው እናማማለን። ውስጥ ከተን ለአንድ 5 ደቂቃ ጨው በደንብ አድርጎ የቀረውን ውሃ ያወጣልናል። እስከዛ ድረስ ዘይታችንን እናገላለን። ይሄ የሀገር ውስጥ ኪያር ስለሆነ ቅርፊቱ ስለሚመር እንደዚህ አድርገን ከዚህ ፈረንጅ ቃሪያ በረጃጅሙ ተቃጥል ከፈለጋችሁ አበሻ ቃሪያ ማድረግ ትችላላችሁ። ግዴታ ሰላጣ ያጣፍጣል። ይሄ እንከትፋለን። ቲማቲም ፍሬውን እያወጣን ረጃጅም አድርገን እንከትፋለን። ፐርሲሊ ቀቅ አድርገን ነው የምንከትፈው። ሰላጣ ዋነኛው ግብአት ነው። ተቀይሮ ለውሃው ከዳር እንደዚህ ሲሆን በደንብ አድርገን አጠፍፈን ንጹህ የኪችን ጨርቅ ላይ በጨርቁ ደረቅ ደረቅ እናደርገዋለን። ውሃውን ባግለናል። በጥንቃቄ ቀስ ብለን እንጨምራለን። ለዚህ ቆንጆ ሆኖ እየበሰለ ነው። ጎልደን እስከሚሆን ድረስ ነው የምናበስለው። በነገራችን ላይ እኔ የአረብ ምግብ ጣፋጭንም ምግቦችንም የተማርኩት በልምድ ነው። ለዚህ እየቀላ ነው። ሲበስልልን በደንብ ዘይቱን አንጠፈጥፈዋለን። ዘይት ሳይጠጣ ነው የጠበስኩት። ትንሽ ቀዝቀዝ እስከሚል ድረስ አንድ ቆንጆ ትምህርት ቤት አግኝቼላችኋለሁ። የጣፋጭ ምግቦችን መማር የምትፈልጉ ብራንች ኬተሪንግ፣ የአረቢያን ስዊት፣ የቶርታ እነዚህን ኦንላይን ነው ክላሱ በቴሌግራም ነው የሚሰጣችሁ። የትም ቦታ ሳትሄዱ ቤታችሁ ውስጥ ቁጭ ብላችሁ በቀላሉ ሙያ ባለቤት መሆን ትችላላችሁ። ይሄ ወደ ስሞል ቢዝነስ ቀይራችሁ ስራችሁን እያሳደጋችሁ የራሳችሁን ሊኖራችሁ ያገዛችኋል። አረብ ጣፋጮች ቤታችሁ ውስጥ መስራት ትችላላችሁ። የጣፋጭ ባለሙያ መሆን በኦንላይን ክላስ ብቻ። ትምህርቱ የሰዓት የጊዜ ገደብ የለውም። ከተማራችሁ በኋላ ሰርታችሁት ያልመጣላችሁ የጣፋጭ አይነት ተሳካላችሁ ከሆነ እገዛ አለ፣ ታግዛችኋለች። በማንኛውም ሰዓት ደውላችሁ የምትችሉ ፐርፌክት እስከምትሆኑ ድረስ ክላሱ አይቋረጥም። ክፍያውም ኪስ አይጎዳም። ቤታችሁ ሆናችሁ በቴሌግራም ኦንላይን ክላስ ወስዳችሁ የጣፋጭ ሙያ ባለቤት መሆን ትችላላችሁ። የሚጠበቀው ቴሌግራም ላይ ሀይ ብላችሁ መላክ ብቻ ነው። ስክሪን ላይም ካፕሽን ላይም ስልክ ቁጥሩን አስቀምጣለሁ። ሊንክ ላስተምራችሁ የራሳችሁ ቢዝነስ መፍጠር ትችላላችሁ። በማስቀምጥላችሁ ስልክ ቴሌግራም ላይ ሀይ ብላችሁ ላኩላት። ተመዝግባችሁ ፈለጋችሁት ቀን በፈለጋችሁት ሰዓት መማር ትችላላችሁ። ከእናንተ የሚጠበቀው የገባችሁ ስራዎቹን ማየት ነው፣ ምን እንደምታስተምር። ፋንሲ ከተሪንግ ውስጥ ብዙ ሰዎች ተምረው የራሳቸውን ቢዝነስ ከፍተዋል። ብዙዎቹን አስተምራ ለቁም ነገር አብቅታለች ፋንሲ ከተሪንግ። ሰላጣችንን እንደባልክ ሽንኩርት፣ ፈረንጅ ቃሪያ፣ ቲም ይበቃውን ያህል ኪያር ፐርሲሊ ያለ ሰላጣ ያለ ነጭ ሽንኩርት አይሆንም። ሽንኩርት፣ ቆንዶ በርበሬ፣ ጨው የሚበቃውን ያህል፣ ድብስ ርማን ዋናው አጣፋጩ ድብስ ርማን ነው። የምንፈልገውን ያህል ኦሊቭ ኦይል፣ ሎሚ፣ ጥቁሩ ዘቢብ ማትወዱ አለማረግ ትችላላችሁ። በርገን እንደባልቀዋለን። አያምሩ? እንቅመስ እስቲ። ቢስሚላህ ዳበርጃን ፍቅር ነው የገደለኝ። አይደለም ጣሙ ሽታው ራሱ። ይሄን የመሰለ ሰላጣ ለጾማችሁ ሰርቼላችኋለሁ። የአመቱ አንደኛ ሰላጣ ወላሂ። ያው እርግጠኛ ነኝ ሱስ ይዟችሁ በየቀኑ ነው የምትሰሩት። አንድ የመጨረሻ በጣም ነው የሚጥመው። እኔ አይነት ቆንጆ ጣፋጮች መስራት ከፈለጋችሁ ከልምድ ይልቅ ደግሞ በእውቀት ቢደገፍ አሪፍ ስለሆነ ፋንሲ ከተሪንግ አለችልችሁ። የኦንላይን ክላሳችሁን ተማሩ። በአጭር ጊዜ የእውቀት ባለቤት ትሆናላችሁ። ቪዲዮ ይሄ ነው። እንደምትወዱት ተስፋ አደርጋለሁ። አካውንቷን ሜንሽን አደርጋለሁ ከታች። የገባችሁ ስራዎችን እዩ። ይሄ ቪዲዮ እናንተ ጋር ከደረሰ ላይክ፣ ሼር፣ ሪፖስት እንዳይረሳ። ሁሉም ሰው እንዲዳረስ ቤተሰቦች፣ ጓደኞቻችሁ ሼር አድርጉ። ምግብ ልብላ። እናንተም ደግሞ በየቤታችሁ ሰርታችሁ ሞክራችሁ አስተያየታችሁን ንገሩኝ። ምንም አድርጉልኝ። በጣም ነው የምወዳችሁ።